ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የአሽማሪያት ቤተሰቦችን ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደግሞ ላመሰግናችሁ ነው የመጣሁት። እሱም ምንድነው ማመሰግናችሁ ዩቲዩብን ሞኔታይዝ ስላደረጋችሁልኝ። ሞኔታይዝ ሆኖልኛል በእናንተ እገዛ፣ በእናንተ እይታ፣ እናንተ ላይክ ሰብስክራይብ ስለምታደርጉኝ፣ በተለይ ላይቭ ላይ በምገባ ሰዓት የምታበረታቱኝ ወንድም እህቶቼ በጣም ነው የማመሰግነው። 2 ዓመት ሙሉ ሞኔታይዝ አልሆነልኝም ነበረ። አልፍቶኛል፣ አድክሞኛል። አሁን ግን ሞኔታይዝ ሆኖልኛል ማለት ነው። አመት ከ8 ወር ምናምን ይሆነዋል። አመት ከ8 ወር አካባቢ ይሆነዋል። በነገራችን ላይ በመጀመሪያ እንደከፈትኩት ሰሞን አልተመቸኝም ነበረ። ያው ስደት ላይ ብዙ አይመችም ለስራ ለዩቲዩብ ለመስራት፣ አንዳንድ ቤት ማለት ነው፣ ሁሉ ቤት አይደለም። እና እኔ በአብዛኛው አልተመቸኝም ነበረ። ብዙም እስከ 6 ወር ምናምን አልሰራሁበትም ነበረ። ከዛ በኋላ ነው ነገሩ 1 ዓመት ማለት ነው የፈጀብኝ። ግን አሁን በ1 ዓመት ከ8 ወር ውስጥ ሞኔታይዝ ሆኖልኛል እና ያው ለአመሰግናችሁ ነው የመጣሁት ማለት ነው። እና አመሰግናለሁ። አሁንም አበረታቱኝ። እንግዲህ አሁን እኔ ከ10 ዓመት ቆይታ በዱባይ 10 ዓመት ቆይቻለሁ። ከ10 ዓመት ቆይታ በኋላ ወደ አገሬ ልሄድ ነው እና አሁን በዚህ ሳምንት አካባቢ ቢያንስ ከ15 ቀን በኋላ ኢትዮጵያ ገባለሁኝ እና እዛም ሂጄ ጥሩ ነገሮች ነው ይዤላችሁ ልመጣው። በተለይ ምስኪኖችን መርዳት እፈልጋለሁ። የተለያዩ ሌሎች ስራዎችን መስራት እፈልጋለሁ። በቃ ብዙ ነው አላማ ያለኝ። እሱን ሁሉ እንዲሰራ እናንተ ሰብስክራይብ እና ላይክ ስታረጉ ነው እኔ ያንንም መስራት የምችለው ማለት ነው። እይታ ከሌለ ትርጉም የለውም። እናንተ ስታው ለሌሎች እንዲደርስ ስታረጉ ምናምን እይታ ይኖረዋል። በጣም ብዙ ያልታዩ 3 ቀን 2 ቀን በልተው የማያድሩ ብዙ ምስኪኖች አሉ ሀገራችን ላይ። እነሱን መርዳት እፈልጋለሁ። ባለኝ አቅም ገንዘብ ባይኖረኝ በጉልበት ቢያንስ ውሃ የተጠማ የማይታጠቡ አሉ፣ የሚያጥባቸው የጠፋ በሽተኛ ሆነው አቅመ ደካማ ሆነው እና እነሱን በጉልበት ቢያንስ በገንዘብ ባልችል የቻልኩትን በገንዘብ ያልቻልኩትን ደግሞ በጉልበት እያደረኩኝ እነሱን ለመርዳት ነው አላማዬ፣ ሀሳቤ ማለት ነው። ስደት ብዙ ነገር አስተምሮኛል። ስደት ላይ ስኖር ክፉ በጎ አይቻለሁ። ከኮንትራት ቤት ጀምሮ ከመጣሁ ጀምሮ ከቢሮ ጀምሮ ገና ብዙ ችግር አይቻለሁ። ቢሮ ውስጥ ልጆች ሲደበደቡ ሁሉ አይቻለሁ። እኔ ባልመጣም ሌሎች ልጆች ቢሮ ውስጥ ለምን ስራ አልተመቸኝም ብላችሁ ተመለሳችሁ ተብለው እንግዲህ የነሱ ቢሮ ውስጥ የሚሰሩት ሰራተኞች ገንዘብ እንዳይከስብባቸው እንደኛ አይነት ምስኪኖችን ብዙ ብር ለደላላ አውጥተው ከፍለው መጥተው ግን ያ ስራ ደግሞ አልመቻቸው ሲል ምግብ ሳይኖር ሲቀር በአብዛኛዎቹ የሚመለሱት ቢሮ ማለት ነው። እና ምግብ የለም፣ ስራ ይበዛል። እና አንዷ ልጅ ቢሮ እንዳትመጪ ቢሮ እዛው ስሪ ስትላት ከአቅሟ በላይ ሲሆን ምግብ የለም እዛ ቤት። ከዛ ጠፋች። ስትጠፋ በካሜራ ሰዎቹ ያዟት ማለት ነው። አዲስ ስለሆነች ደግሞ ካሜራ መኖር አለመኖሩን ራሱ እርግጠኛ አይደለችም፣ አላየችም። ከዛ ቢሮ መጣች። እኔ ቢሮ ቁጭ ብያለሁ። ከዛ ያችን ልጅ በዱላ በቡሩሽ ይሄ መጥረጊያው አለ አይደለ? ይሄ ቂጡን አውልቃ ያኛው ብሩሽና አውጥታ በእንጨቱ ማለት ነው ወገቧን መታቻት እግዚአብሔርን። እና በቃ በጣም የሚያስጠላው። ከዛን ጀምሮ ወይኔ ምን አይነት ሀገር ነው የመጣሁት? በቃ አሁን እኔ እጄ ስራ ብገባ መለስ እንደዚህ ነው የምትመታኝ ምናምን ብዬ በጣም አዝኜ ያኔ በ8 ቀን ስራ ገባሁኝ። ከዛ በኋላ ደግሞ እኔ የገባሁባት ሴትዮ በጣም ክፉ ናት ማለት በቃ ትዳር የላትም፣ 2 ልጆች አሏት። ከዛ ሌሊት ትወጣለች። ብዙ ወንድ ነው የምታቀያይረው። ምን ልበላችሁ፣ በጣም ነው የሚያስጠላው። ቤት ውስጥ ራሱ ራቁቷን ነው የምትሄደው ማለት ትችላላችሁ። ሙስሊም ናችሁ እኮ ግን ወጣት ነች። 2 ልጆች የ11 እና 12 ዓመት ልጆች ናቸው ያሏት። እና በቃ ዛሬ ታጨሳለች፣ ሺሻ ታጨሳለች። በቃ ቤት ውስጥ ቀን ስራ ትሰራለች፣ ማታ በቃ ወጣ ነው የምታድረው። ከዛ ስትመጣ ውጭ ላይ መኪናን ጴጵ ስታደርግ እኔ ካልወጣሁ ማለት ነው ምንድነው የምትሰሪው አንቺ? ምንድነው የምትሰሪው? እኔ እኮ የቀጠርኩሽ ለዚህ ነው። እኔ ስመጣ ፖርሳይን ተቀብለሽ ማስገባት አለብሽ። እኔ ደግሞ በቃ ሌሊትም 10 ሰዓትም ይሁን ሌሊት
በቃ በፈለኩት ሰዓት እኔ መኪና ጀረስ ስጠራ አንቺ አቤት ብለሽ መውጣት አለብሽ ግዴታ ትለኛለች። ትጮህብኝና በቃ ገብቼ ያዝኝ ሌሊት በቃ እንቅልፍ አይዘኝም ብትመጣ ሴትዮዋ እያልኩ ማለት ነው። እና እንደዛ ይሄ አንድ አመት ከ6 ወር ሰራሁኝ። 1 አመት ከ6 ወር ሰርቼ መጨረሻ ላይ በቃ አልቻልኩም፣ ጠፋሁ። ብዙ አለው በመሀል ያን ሁሉ ላለመዘርዘር ነው ማለት ቪዲዮውም እንዳይረዝምባችሁ ማለት ነው። እና በቃ በጣም ነበር የሚያስጠላው። እያለቀስኩኝ ነበር ስሰራ የነበረው ማለት ነው። ምኝታ የለኝም ማለት በቃ ፎቅና ምድር ነው ቤቱ። ምግብም ጽዳት ምን ነኝ። ለልጆቹ ምግብ ሰራለሁ። ልጆቹ ባለጌ ናቸው፣ እያነሱ ይመቱኛል ምናምን። በቃ ትምህርት ቤት ሊወስ ሲመጡ በቃ ነሳሰችን እያሉ እየተማቱ ነው እንትን የሚሉት ማቀርብላቸው ማለት ነው። ከእናቴቱ እያዩ ማለት ነው። እና በጣም ባለጌ ነበረች። በየቀኑ ነበረ የምታመላልሰው ወንድ ምናምን፣ የተለያየ ወንድ አስቤዛ ራሱ የሚያሟሉላት እነሱ ናቸው። በቃ ሺሻ ስታጨስ ነው የምታድረው። በቃ ቁጭ ብላ ከቤት ሀቤት የምታመሽ ከሆነ በቃ ቁጭ ብላ ነው የምታመሸው። ስታጨስ ነው የምታመሸው። ፋሃም ትለኛለች። ፋሃም ማለት በአረበኛ ከሰል ነው። ፋሃም ትላለች። ቁጭ ብዬ እሷን ፋሃም ሳቀጣጥል ነው የማመሸው። በዛ ላይ ትጮሃለች። በጣም በቃ በጣም ነው የምትጮኸው ማለት ነው። እና መጨረሻ ላይ በጥፊ መታችኝ። ከዛ በፊት ታስፈራራኝ ነበረ። እኔም እንደሌሎቹ እኔም ከዚህ በፊት እኮ የሚሰሩት እኔ ጋር ሰራተኞች እንዲህ ቅጭላታቸውን ዘግዝቄ ነው ምናምን የምደበድባቸው። አንቺን ግን ያልመታሽም ለምን አንቺ በቃ አንቺን አልመታሽም ምናምን እየታስፈራራኛለች። ከዛ እንዴ እናልመሽ ነበር እንደ እያልኩ በሆዴ እያለቀስኩ ስሰራ ሌሊት በተቀረ ልብስ ስትለብስ ማለት ነው አውጪልኝ ልብስ ትለኛለች። የሆነ ቁምጥምጥ ያለ ልብስ ነው የምትለብሰው እና የሚያምርብኝን አንቺ ምረጭልኝ ትለኛለች። እኔ ደግሞ የሚያምርባትን አላውቅም። እኔ መዳም እኔ መጣና ሂጂ በስ ገስሊ መላበስ ከወይ በሀጥ ዳፍር ቅባት ትችላታለሁ። አጥቤ ተኩሼ ቅባቶች ውስጥ ማስገባት ነው እንጂ እኔ ያንቺን እንዴት ነው የሚያምርብሽና የማያምርብሽ የማውቀው እላታለሁ። የዛን ሰዓት ደግሞ እኔ ልጅ ነበርኩኝ፣ ገና ትንሽ ነበርኩኝ። የ20 ምናምን ዓመት ልጅ ነኝ። ትንሽ ነኝ ገና ማለት የ20 ዓመት ይሆነኛል እንጂ ራሱ እንደዛ ነው የሚሆነኝ። እና በቃ በጣም በቃ ፈራታለሁኝ። ከዛ ምረጭልኝ በዚህ ሳምንት የለበስኩትን አልፈልግም ትለኛለች። እንዴ እኔ ቆይ የሚያምርባትና የማያምርባትን ሴትዮ እንዴት ነው የማውቀው ምናምን ብዬ በቃ በጣም ይጨንቀኛል። ከዛ ትለብስና ይሄን እሺ ምናምን ስላት ትለብስና የማያምርብኝ ነው እንደምናገኝ ትልና ትጮህብኛለች። የማያምርብኝ ነው እንዲያምርብኝ በቃ የሆነ ቀውስ ናት በጣም እግዚአብሔርን። ከዛ ወደ ሀገሬ ቢሮ ደወልኩኝ። ቢሮ ስደውል ለ2 ዓመት ግዴታሽ ነው 2 ዓመት ሽንሰሪና ትመጫለሽ አለ። እሷ ደግሞ 2 ዓመት ሰርቼ ስጨርስ አልፈልግም ስላት ወደ ኢትዮጵያ ብታሳፈረኝስ? እኔ ሁሉንም እሺ እያልኩ ስለምሰራ ተወደኝ ነበረ። ያኔ ትጮሃለች እንጂ ግን የሆነ ሳለቅስ ምናምን እንደገና መልሳ ታዝናለች፣ ታባብለኛለች ማለት ነው። በቃ ውጭ ላይ ስትወጣ ወይ ለብሳ ምናምን መኪናው ስትወጣ ትደውልልኛለች ስልክ። ሀሊማ ነው የምትለኝ። ሀሊማ ታሊ በራ ትለኛለች። ከዛ ሄድና 50 ብር ወይ 100 ብር ለካርድ ብላ ትሰጠኛለች። ሶሪ እኔ እኮ ማሐስብ በቃ እንትን ስለምለኝ ነው በቃ አይምሮ እንትን ስለሚል ነው ምናምን ትለኛለች። ከዛ እንዴ በቃ ፎቅ ላይ ደግሞ ነው መኝታ ቤቷና ሲመጣባት በዚህ ፎቅ ነው አውጥቼ መወረውርሽ ትለኛለች። የዛን ሰዓት እንዴ ይሄ ነገር ዱባይ ላይ ፎቅ ላይ ይወረውራሉ የሚባለው እውነት ነው እንዴ? እኔ ላይ ሊደርስ ነው እንዴ ምናምን እያልኩ በቃ ሁሌ ጸሎት ግን በድንግል ማርያም ላይ በመብርሃን ውዳሴ ማርያም ሁሌ ጸልያለሁ ጠዋት ማታ። በቃ በሷ ኃይል ጣፍቼ ከዛ አመት ከ6 ወር ሰርቼ ጣፋሁኝ ማለት ነው። ጣፍቼ ከጠፋሁ 8 ዓመት ከምናምን ሆነኝ ከጠፋሁ ማለት ነው። ጣፍቼ ግን አንድ ክፉ ነገር ያኔ በመሃል አለ ብዙ ደሞዝ ተቀምጬ አውቃለሁ፣ ብዙ ነገር ሁኜ አውቃለሁ። ግን እግዚአብሔር ይመስገን አይማረርም። እና አሁን በ10 ዓመት ሆኖኛል። ወደ ሀገሬ ልገባ ነው እላቸዋለሁ። አሁን ራሱ የምገባው ምክንያት አለኝ። ትንሽ ሰራ ነበር ብር ኑሮኝ ወይም ምናምን በቂ ብር ኑሮኛ አይደለም። ግን ያው እናቴ ታማብኝ ነው የምገባው። ሁሉንም ያኔ በስደት ላይ 10 ዓመት ያሳለፍኳቸውን ነገሮች ከዚህ ደግሞ ቀጥሎ በሌላ ቪዲዮ ደግሞ ፖስትላችኋለሁ ማለት ነው ውድ ቤተሰቦቼ። እና አሁን እንድታበረታቱ ነው የምፈልገው ማለት ነው። እናንተን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳረሱ። በቃ እኔ ከዚህ በኋላ ብዙ ጥሩ ነገሮች ነው መስራት የምፈልገው ማለት ነው እናንተ ካበረታታችሁ። እና በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። እወዳችኋለሁ። ባይ ባይ።